በጣም የሚገርመው ነገር ልንገራችሁ አንዲት ልጅ አገባችና ቤተሰቦቿን ያኒ ሰርግ አድርጎ ምናምን ሸኘዋት ከዛ በኋላ ወደ ቤት ሄደችና ለ3 አመት እውር ሆነች ለ3 አመት አይኗ ጠፋ ከዛ በኋላ ሼኾች መጡ ሲቀሩላት ምንም ነገር ለውጥ አላገኘችም አንድ ሼኽ ምን አላት ስሚ አላት አንቺ አይን ነው ወደቀብሽ ከሁለት እድል አንድ እድል አለሽ አለ ወይም አይን ያወደቀው ሰው ካገኘሽው መጥቶ ታጥቦ ይስጥሽና በዚህ ላይ ራጭ ስታደርጊ አይንሽ ይከፈታል አይን ያወደቀብሽ ነገር ካላወቅሽው ግን ጠብቂ እስከሚሞት ያ ሰውየው ሲሞት አይንሽ ይከፈታል አላት ማን ነው እሱ መቼ ነው የሚሞተው አታቀም ለ3 አመት እውር ሆነች ከ3 አመት በኋላ አንድ ቀን ጥዋት ከእንቅልፏ ስትነሳ አይኗ ተከፈተና ማየት ጀመረች ከደስታ የተነሳ ወደ ቤትዋ ወደ እናትዋ ወደ አባትዋ ደወለችና ማን ያነሳዋል ወንድሟ ቴሌፎኑን ያነሳዋል ወንድሜ ያለችው ተው እናቴን ስጠኝ እናቴን ላበስራት ነኝ አንድ ትልቅ ነገር ነው የተገኘ እናቴ ስጠኝ ትለዋለች እናትሽማ ዛሬ ሌሊት ሞታለች አላት አጂብ ኢዘን አይን ያወደቀች እሷ ነበረች አው ዛሬ ሌሊት እናትሽ ሞተች እሷ ስትሞት አይኗ ተከፈተ ማለት ነው በጣም አደገኛ ነገር ነው ወንድሞች ስለዚህ በተለይ እናት ለልጅዋ ለእናትዋ አባት ለልጆቹ ባል ለሚስቱ ሚስቱ ለባልዋ ጓደኛ ለጓደኛው ይህ ነገር እውነት ነው ሁሉ ጊዜ አይን መድኃኒቱ ምንድነው ማሻአላህ لا قوة إلا بالله ما شاء الله تبارك الله ما شاء الله لا قوة إلا بالله كالك يفلقون عين بمتى أيودكم علو